አላደርገውም። የውስጥ ነው ይሄ ጨዋታ። ከሰውማ ተሰትሮ ነበር፣ ግን አላህ ያየኛል የሚል የኢማን ጥሪ ውስጡ ሲነግረው ወደ ኋላ ዩተርን ዞረ። ሶስተኛ ይሆነው። አራተኛው ወረጁሉን ተሰደቀ ቢሰደቀትን ሰደቃ የሰጠ ሰው ፈአኽፋሃ ደበቃት። ለሰው አይደለም ዓላማው፣ የውስጥ ስራ ነው ኢኽላስ የምንለው ማለት ነው። ሰጠ፣ በቀኙ ሲሰጥ ግራ እጁ ማታየውን ያህል የመደበቁ ጥግ ማለት ነው። እንዴት ነው ቀኝ እጅ የሰጠ ግራ እጅ ማያዩ? አብረው ቆጥረው ነው ያሰጡት። የመደበቁን ጥግ ለማሳየት ነው ነብዩ ሰለላሁ ዐለይሂ ወሰለም የተጠቀመው። እዚህ ጋር ምንድነው የፈለገው? አላህና አላህ ብቻ ሰው እንዳያይ የውስጥ ስራን ኢኽላስ እንለዋለን። ይየኝ ስትል ደግሞ ሪያ እንለዋለን፣ ቆሻሻው ማለት ነው። አምስተኛ ወረጁሉን ዘከረ አላህ ኻሊየን ፈፋደት ዐይናህ። አምስተኛው ሰው ደግሞ ይሄ ነው። አላህን ብቻውን ነው አወሳው ምኝታ ክፍሉ ውስጥ አሊያም ወክ ያደረገ ሰው ሳያየው አሊያም መኪና ውስጥ ሳይወርድ አላህን አስታውሶ ቅጣቱን አስታውሶ ፈፋደት ዐይናህ አይኑን መቆጣጠር አልቻለም፣ አለቀሰ። ይሄን ያየው አርረሕማን ነገ አንስቶ አርሽ ጥላ ስር ይከተዋል።